በጋራ ሆናችሁ ሪል ስቴት በምትገዙበት ወቅት የምትፈጽሟቸው ሶስት ዋና ዋና የባለቤትነት መብት አሰያየም ወይም ታይትል ቬስቲንግ ስህተቶች። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ። ሁለት ወይም ከዛ በላይ ሆናችሁ በጋራ ሪል ስቴት ስትገዙ የባለቤትነት መብቱ ቬስትድ የሆነበት ወይም የተሰየመበት የተመዘገበበት መንገድ በታክስ፣ በውርስ፣ በፍርድ ቤት የውርስ ማጣራት ሂደት፣ በፕሮቤት ፕሮሰስ እና አልፎ ተርፎም በዕዳ ጠያቂዎች ጥበቃ ክሬዲተር ፕሮቴክሽን ላይ የረጅም ጊዜ አንድምታዎች ሊኖሩት ይችላል። ቤት በሚገዙበት ጊዜ ብዙ ገዢዎች ትኩረታቸውን በቤቱ ዋጋ፣ በፋይናንስ እና በመሳሰሉት ጉዳዮች ላይ ያደርጋሉ እንጂ ባለቤትነቱ እንዴት እንደሚመዘገብ ትኩረት ስለማይሰጡ በኋላ ላይ ዋጋ የሚያስከፍላቸውን የአሰያየም ስህተት ይፈጽማሉ። ስህተት 1፣ ባለትዳሮች ከኮሚኒቲ ፕሮፐርቲ ዊዝ ራይት ኦፍ ሰርቫይቨርሽፕ እና ቴናንሲ ባይ ዘ ኢንታይሪቲ ይልቅ ጆይንት ቴናንሲ የሚባለውን የባለቤትነት መብት አሰያየም መምረጣቸው። በጣም የተለመደው ስህተት የሚከሰተው ባለትዳሮች ቤት ሲገዙ የታክስ አንድምታውን ሳያጤኑ በታይትል ወይም ኤስክሮ ካምፓኒ የተሰጣቸውን ጆይንት ቴናንሲ የሚባለውን አሰያየም በቀጥታ ወይም ባይ ዲፎልት ሲቀበሉ ነው። ጆይንት ቴናንሲ የጋራ ባለቤትነት አይነት ሲሆን ሁለት ወይም ከዛ በላይ ለሆኑ ሰዎች በንብረቱ ላይ እኩል ድርሻ የሚሰጥና የአንዱ ባለቤት ህልፈት በህይወት ላለው ባለቤት አውቶማቲክ የሆነ የተተኪ ወራሽነት መብትን ራይት ኦፍ ሰርቫይቨርሽፕ የሚያጎናጽፍ ነው። በውርስ የተገኘ ንብረት በሚሸጥበት ጊዜ አይአርኤስ ስቴፕ አፕ ቤዝስ በሚባለው ጽንሰ ሀሳብ መሰረት የንብረቱን የግብር መሰረት ታክስ ቤዝስ ባለቤቱ በሞተበት ቀን ወደ ነበረው የገበያ ዋጋ ያስተካክለዋል። ይህም ብዙ ጊዜ በሟች የህይወት ዘመን የተከማቸውን የታክስ የሚከፈልበትን ትርፍ በመቀነስ የካፒታል ጌን ታክስ ክፍያን ያስቀራል። ነገር ግን በጆይንት ቴናንሲ አሰያየም ከጋራ ባለቤቶች ውስጥ አንዱ በሞት በሚለይበት ጊዜ የሟቹ ግማሽ ድርሻ ብቻ የዋጋ ማስተካከያ ያገኛል። በህይወት ያለው የትዳር ጓደኛ በራሱ ግማሽ ድርሻ ላይ የቀድሞውን የግብር መሰረት እንደያዘ ይቆያል። በዚህም ምክንያት ቤቱ በሚሸጥበት ጊዜ እንደሚኖረው የትርፍ ሁኔታ የታክስ ማስተካከያ ባላገኘው ትርፍ ላይ የሚከፈለው የካፒታል ጌን ታክስ ክፍያ ከፍተኛ ሊሆን ይችላል። እንደ ነቫዳ ባሉ ኮሚኒቲ ፕሮፐርቲ ስቴቶች ውስጥ ግን ባለትዳሮች ኮሚኒቲ ፕሮፐርቲ ዊዝ ራይት ኦፍ ሰርቫይቨርሺፕ የሚባለውን የባለቤትነት መብት አሰያየም የመጠቀም ዕድል አላቸው። ይህ አሰያየም የሚያገለግለው ለባለትዳሮች ብቻ ሲሆን እንደ ጆይንት ቴናንሲ ሁሉ አንዱ የትዳር ጓደኛ ሲሞት በህይወት ያለው የትዳር ጓደኛ 100% ባለቤትነትን በቀጥታ ያለ ፍርድ ቤት የውርስ ማጣራት ሂደት ከማግኘቱም በላይ ከጆይንት ቴናንሲ በተሻለ መልኩ ደግሞ በጠቅላላው ንብረት ላይ ሙሉ የታክስ ማስተካከያ ያገኛል። ይህ ልዩነት ቤቱ በመጨረሻ በሚሸጥበት ጊዜ ከፍተኛ የካፒታል ጌን ታክስ ቁጠባ ሊያስገኝ ይችላል። በመሆኑም ኮሚኒቲ ፕሮፐርቲ ዊዝ ራይት ኦፍ ሰርቫይቨርሺፕ አውቶማቲክ ውርስንና ምቹ የታክስ አያያዝን ያጣመረ ጠንካራ የባለቤትነት መብት አሰያየም ነው። የኮሚኒቲ ፕሮፐርቲ ህግ ነቫዳን ጨምሮ በ9 ዌስተርን እና ሳውዝ ዌስተርን ስቴቶች ውስጥ ያለ ሲሆን በሌላ በኩል ደግሞ በግማሽ ያህል የአሜሪካ ግዛቶች በተለይም በኢስት ኮስት እና በፓርትስ ኦፍ ሚድዌስት እንዲሁም በዲሲ ባለትዳሮች ቴናንሲ ባይ ዘ ኢንታይሪቲ የተባለውን የባለቤትነት መብት አሰያየም መጠቀም ይችላሉ። ይህ አሰያየም ልክ እንደ ኮሚኒቲ ፕሮፐርቲ ለባለትዳሮች ብቻ የሚሰጥ የጋራ ባለቤትነት አሰያየም ሲሆን እንዲሁም ልክ እንደ ጆይንት ቴናንሲ እና ኮሚኒቲ ፕሮፐርቲ ዊዝ ራይት ኦፍ ሰርቫይቨርሺፕ ሁሉ አንዱ የትዳር ጓደኛ ሲሞት በህይወት ያለው የትዳር ጓደኛ 100% ባለቤትነትን በቀጥታ ያገኛል። ነገር ግን ቴናንሲ ባይ ዘ ኢንታይሪቲን ከሌሎች አሰያየሞች ልዩ የሚያደርገው የአንዱ የትዳር ጓደኛ ዕዳ ጠያቂ የጋራ የሆነው ቤት ተሽጦ ዕዳው እንዲፈጸም ማስገደድ አይችልም። ምንም እንኳን ጠንካራ የአበዳሪ ጥበቃና አውቶማቲክ የተተኪ ወራሽነት መብት ጠቀሜታዎች ቢኖሩትም በኮሚኒቲ ፕሮፐርቲ ዊዝ ራይት ኦፍ ሰርቫይቨርሺፕ ግዛቶች ውስጥ ባለትዳር የቤት ባለቤቶች እንደማያገኙት አይነት ሙሉ የታክስ ማስተካከያ አይፈቅድም። ከፌዴራል ታክስ አንጻር አይአርኤስ ከጆይንት ቴናንሲ ጋር ተመሳሳይ በሆነ መልኩ ይመለከተዋል። ስህተት 2፣ የባለቤትነት መብት አሰያየሙ ቴናንሲ ኢንኮመን በሚሆንበት ጊዜ አንዱ የጋራ ባለቤት ሲሞት ምን እንደሚከሰት ገዢዎች አስቀድመው አለመረዳታቸው። ቴናንሲ ኢንኮመን ሁለት ወይም ከዛ በላይ የሆኑ ሰዎች በአንድ ንብረት ላይ እኩል ያልሆነና የተለያየ የባለቤትነት ድርሻ እንዲኖራቸው የሚያስችል አሰያየም ሲሆን
የህልፈት ተተኪ ወራሽነት መብት ወይም ራይት ኦፍ ሰርቫይቨርሽፕን አይፈቅድም። ስለሆነም አንዱ የጋራ ባለቤት ሲሞት ድርሻው ለሌሎች በህይወት ላሉ የጋራ ባለቤቶች አይተላለፍም። እያንዳንዱ የጋራ ባለቤት ድርሻውን መሸጥ ወይም በሊቪንግ ትረስት በኑዛዜና በህግ ለወራሾች ማስተላለፍ ይችላል። በተጨማሪም የጋራ ንብረቱ በፍርድ ቤት የውርስ ማጣራት ሂደት በፕሮቤት ፕሮሰስ ውስጥ እንዲያልፍ ሊገደድ ይችላል። ይህም የሚከተሉትን ችግሮች ሊያስከትል ይችላል። አንደኛ፣ የግዴታ ሽያጭ። የሟች ወራሾች በፍርድ ቤት የክፍፍል ክስ ወይም ፓርቲሽን አክሽን ሊመሰርቱና ፍርድ ቤቱም ንብረቱ እንዲሸጥ ሊያዝ ይችላል፣ በህይወት ያለው የጋራ ባለቤት ቤቱን ለማቆየት ቢፈልግም እንኳን። ሁለተኛ፣ የውሳኔ አሰጣጥ መታሰር። ሁሉም ባለቤቶች በመሸጥ፣ በሪፋይናንሲንግ፣ በማከራየት ወይም በትልልቅ ጥገናዎች ላይ መስማማት አለባቸው። ወራሾች ካልተስማሙ ንብረቱ ስታክ ያደርጋል፣ እድሎችም ይባክናሉ። ሶስተኛ፣ የፍርድ ቤት የውርስ ማጣራት ማረጋገጫ ሂደት መዘግየት። ሟች ሊቪንግ ትረስት ካልነበረው ድርሻው በፍርድ ቤት የውርስ ማጣራት ሂደት ውስጥ ያልፋል። ይህም ወራቶችን ወይም ከዛ በላይ ሊወስድ፣ ውሳኔዎችን ሊያዘገይና የህግ አገልግሎት ወጪዎችን ሊያንር ይችላል። አራተኛ፣ ያልተጠበቁ የጋራ ባለቤቶች። የሟች ወራሾች ከመሸጥ ይልቅ ንብረቱን በጋራ ባለቤትነት ይዘው መቀጠልን ከመረጡ ከማታውቋቸው ወይም ከማታምኗቸው ሰዎች ጋር የጋራ ባለቤት ሆናችሁ እንድትቀጥሉ ልትገደዱ ትችላላችሁ። ከእነዚህ ችግሮች የምንማረው ቁልፍ ነጥብ ቴናንሲ ኢን ኮመን በተባለው የቤት ባለቤትነት አሰያየም ከአንድ ሰው ጋር በጋራ ንብረት ስትገዙ የዛሬውን የንብረት አጋራችሁን ብቻ ሳይሆን ለወደፊት እሱን ተክተው የጋራ ንብረት አጋር የሚሆኑትንም እየመረጣችሁ ስለሆነ ይህን ችግር ለመከላከል ግዢው ከመጠናቀቁ በፊት ገዢዎች የሚከተሉትን ጥያቄዎች መጠየቅና መመለስ አለባቸው። አንደኛ፣ ከጋራ ባለቤቶች ውስጥ አንዱ በሞት በሚለይበት ጊዜ የሟች ድርሻ አውቶማቲካሊ ወደ በህይወት ላለው የጋራ ባለቤት እንዲተላለፍ እንፈልጋለን ወይ? መልሱ አሁን ከሆነ ከቴናንሲ ኢን ኮመን ይልቅ ጆይንት ቴናንሲ ስያሜን መምረጥ። ሁለተኛ፣ መልሱ ኖ ከሆነና የጋራ ባለቤቶች በድርሻዎቻችን ላይ በየግላችን ማዘዝና ድርሻችንን ለመሸጥ ወይም ለሌሎች ወራሾች ለማስተላለፍ እንፈልጋለን ከሆነ ቴናንሲ ኢን ኮመንን ከሊቪንግ ትረስት ጋር መጠቀም። ምክንያቱም የሟች ድርሻ በሊቪንግ ትረስት ውስጥ ሲሆን የፍርድ ቤት የውርስ ማጣራት ሂደትን በማስቀረትና የንብረቱ አስተዳደር የሰመረ እንዲሆን በማድረግ የተጠቀሱትን ችግሮች ያስወግዳል። ስህተት 3፣ የኢንቨስትመንት አጋሮች የተሳሳተ የባለቤትነት መብት አሰያየምን መምረጥ። ሪል ስቴትን ለኢንቨስትመንት ዓላማ በጋራ የሚገዙ ሰዎች አንዳንድ ጊዜ ቀላል ስለሚመስላቸው ብቻ ጆይንት ቴናንሲን ይመርጣሉ። ሆኖም ግን በንግድ ሽርክናዎች ላይ ከባድ ችግሮችን ሊፈጥር ይችላል። ጆይንት ቴናንሲ የአንዱ የኢንቨስትመንት አጋር ህልፈት በህይወት ላለው የኢንቨስትመንት አጋር አውቶማቲክ የሆነ የተተኪ ወራሽነት መብትን ስለሚሰጥ ከሟቹ ቤተሰብ ጋር ከባድ ግጭቶችን ሊፈጥር ይችላል። ለምሳሌ ሁለት ጓደኞች ሬንታል ፕሮፐርቲን በጆይንት ቴናንሲ ቢገዙና አንዱ በሞት ቢለይ በህይወት ያለው አጋር የሬንታል ፕሮፐርቲውን 100% ባለቤትነት በቀጥታ ያገኛል። ግማሹ የንብረት ክፍል በውርስ ሊደርሳቸው የሚገባቸው የሟቹ ቤተሰቦች ግን ምንም ሳይደርሳቸው ይቀራል ማለት ነው። ስለሆነም ለኢንቨስትመንት አጋሮች የተሻለው አማራጭ ከጆይንት ቴናንሲ ይልቅ ቴናንሲ ኢን ኮመን ነው። ምክንያቱም በድርሻዎቻቸው ላይ በግላቸው ማዘዝና ድርሻዎቻቸውን ለመሸጥ ወይም ለቤተሰቦቻቸው ማስተላለፍ እንዲችሉ ያደርጋል። ሲጠቃለል ሁለት ወይም ከዛ በላይ ሆናችሁ በጋራ ሪል ስቴት ስትገዙ የባለቤትነት መብቱ እንዴት ነው መመዝገብ ያለበት የሚለው ጥያቄ ከወረቀት ላይ ውሳኔ ያለፈ ታክስን፣ ስቴት ፕላኒንግን፣ የፍርድ ቤት ውርስ ማጣራት ማረጋገጫ ሂደትን፣ የአበዳሪ ተጋላጭነትን፣ የቤተሰብ ሀብትን የሚመለከት ስለሆነ ከባለቤቶ፣ ከቤተሰብ አባል፣ ከጓደኛ ወይም ከኢንቨስትመንት አጋር ጋር ንብረት ከመግዛቱ በፊት የባለቤትነት መብት አሰያየም አማራጮቹን መረዳትና ብቃት ካለው የሪል ስቴት ወይም ስቴት ፕላኒንግ ፕሮፌሽናል ወይም ሲፒኤ ጋር መማከር ብልህነት ነው። ይህን ጉዳይ የበለጠ ለመረዳትም ሆነ ለቤተሰቡና ለኢንቨስትመንት የሚውሉ ፕሮፐርቲዎችን መግዛትና መሸጥን በተመለከተ ለተጨማሪ መረጃ ኮንታክት ያድርጉኝ። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ።